ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ብዙዎቻችሁ በጠይቃችሁ መሰረት በምን ያህል ብር በግ ወይም ፍየል እርባታ መጀመር ይችላሉ ለሚለው ጥያቄ ተጨባጭ የሆነ የገንዘብ ስሌት ይዤላችሁ ቀርበናል። ብዙ ብር የለኝም ብላችሁ ለምትሰሩ ሰዎች ዛሬ በትንሽ ካፒታል እንዴት ውጤታማ መሆን እንደምንችል እናያለን። እስከ መጨረሻው አብራችን ቆዩ። በመጀመሪያም ደረጃ የምናየው እንስሳት መግዣ ሲሆን ትልቅ ወጪያችን እሱ ነው። ለመጀመር 5 በጎች ወይም ፍየሎች ብንወስድ በአሁኑ ገበያ አንድ ጥሩ ዝርያ ያለው ግልገል ወይም መካከለኛ በግ ከ5000 እስከ 7000 ብር ሊገኝ ይችላል። ስለዚህ ለ5 በጎች 30 ሺህ ብር አካባቢ እንይዛለን ማለት ነው። በሁለተኛ ደረጃ ደግሞ የምናየው የበረት ወይም የቤታቸው ግንባታ ሲሆን ውድ የሆነ በረት አያስፈልጋችሁም። በአካባቢያችሁ በሚገኝ እንጨት ወይም አሮጌ ቆርቆሮ ለጊዜው የሚሆን መጠለያ መስራት ትችላላችሁ። ለዚህም 5 ፍየሎች የሚሆን ቤት ለመስራት ወደ 7000 ብር እንመድባለን። አቅም ካላችሁ ቤቱን በመጠኑ ብትሰሩት በቀጣይ ፍየሎችን መጨመር እንኳን ብትፈልጉ ይጠቅማችኋል። በሶስተኛ ደግሞ የምናየው መኖና ሕክምና ሲሆን ለመጀመሪያዎቹ 3 ወራቶች ለተጨማሪ መኖና ለክትባት እንዲሁም ለትል ማጥፊያ ቫይታሚን 8000 ብር አካባቢ ያስፈልገናል። አሁን ጠቅላላ ወጪያቸው ወደ 45000 ብር አካባቢ ይሆናል። ይህ ገንዘብ ከ6 ወር በኋላ ምን ያክል ትርፍ ሊያመጣልን እንደሚችል እናያለን። እነዚህ 5 በጎች በሚገባ አደልባችሁ ብትሸጡ አንዱን ከ12000 ብር እስከ 15000 ብር መሸጥ ትችላላችሁ። ይህ ማለት በ6 ወር ካፒታላችሁን እጥፍ የማድረግ እድል አላችሁ ማለት ነው። በተጨማሪ ደግሞ ገንዘባችሁን ሴቭ ለማድረግ እነዚህን 3 ነገሮች አድርጉ። በመጀመሪያ ደረጃ በጎችን በምትገዙበት ወቅት በገበያ ቀን ሳይሆን ኖርማል ቀን ከገበሬው ቤት ባለበት ቀን ብትገዙ አሪፍ ይሆናል። ሁለተኛ ደግሞ የፋብሪካ መኖ ከመግዛት ይልቅ ቤት ውስጥ ተረፈ ምርቶችን ብትጠቀሙ፣ ያው በጎችም ወይም ፍየሎቻችሁ ትንሽ ስለሆኑ ከመግዛት ይልቅ ተረፈ ምርቶችን ብትጠቀሙ አሪፍ ይሆናል። ሶስተኛ ደግሞ በሽታ ሳይመጣ አስቀድማችሁ ብታስከትቡት ይሄም ይመከራል። የዛሬው ቪዲዮአችን ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ ደግሞ ለማደለብ የተመረጡ የበግ ዝርያዎች የትኛዎቹ እንደሆነ እናያለን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ እንዳትረሱ። ቻው፣ መልካም ቀን።